የማህሌት ትንሽ ኦሚኬሩ ፍቅርና ናፍንና ለሳንታና ፍቅራዬ ወይኔሩ በጣም ደስ ይላል ካሳሁን ሲማንን ተዘፈን ወይኔማ እንግዲህ ለኔ እንኳን የራሴ ወርድ ልትልና አይመቸኝማ የሴቶች ስለሆነ በምን ልዝፈነው እሺ ያሰብ ግዴታ እነሱም የራሳቸው ወደ ኋላ ይዘፍናሉ እኔ ያው የራሴ ብዙ ጊዜ ያው ተብሏል ናለም የሶራ ሶራ ሶራ እናት ዓለም ሶራ ቅዱስ ገብረ ማርያም ሶራ ነው ምንጣፉ ቅዱስ ላሊበላ ሶራ ነው ምንጣፉ በቃ ከዚህ እንዴ በኋላ አይቀርም እሱ አይቀርም ማለት አንዴ ብድግ ብለንማ ሳናስነካው እንዴት ይሆናል ተሰብስበን እንደዚህ እንዳይረሳ የስቆጣው ጥያቄ አዎ አለ አይ እየጋበዝናቸው ነው ያለው ከጀርባችን ያንተ ዘፈን ፈራውን እንትን ያለልና ሳያስ ዳይሬክተራችን በጣም እናመሰግናለን ወደ ጥያቄዎቻችን እንመለስ የተወለድክበትና ያደግክበት አካባቢ የት ነው እኔ የተወለድኩበት ሰሜን ጎንደር ምስራቅ በለሳ ጣርጣራ ምትባል ቀበሌ ውስጥ ነው የተወለድኩት ያው ሰሜን ጎንደር ነው ትውልድ ቦታ የተወለድኩበት እዛ ነው ግን ምንድነው የጥያቄው መንፈስ እንደገባይ ዋግምራ ሰቆጣ እኔም አገሬም ነው ለነገራችን ላይ ጎንደሬ ብቻ አይደለሁም ሰቆጤም ነኝ ምክንያቱም የሰቆጣው ዘፈን ደም ሳይኖር የዛን ያክል ተላብሰሽ አሰብልኝ በትስክስታው እኮ የሆነ ነገር ነው የሚያደርገው እኮ ደማችን ያው ወደዛ ወደ ዋግምራ ሰቆጣ የአባቴ ሀገር ነው የአባቴ ቤተሰቦች ወዛ ነው እኛ የተወለድነው ጎንደር ነው ግን አባቴ ደግሞ ሰቆጣ ነው ወደ ተላጀ ዝቋላ የሚባል ቦታ ላይ ነው የትውልድ የእናት አባቱ የትውልድ ቦታ ነው ያ እና ያው ሰቆጣም ነኝ ጎንደሬም ነኝ ሁለቱም በእናቴም ደግሞ ለሙሉ ጎንደሬ ነኝ ግን አባቴም በእናቴም ሁለቱንም ሀገር አንድ ላይ አድርጌ ኢትዮጵያዊ ሆነኝ ጥሩ ደስ ይላል እና ስለሰቆጣም ለመዝፈን አስበሃል ያገው ልጅ የሚለውን ለመስራት ያነሳሳህ ምንድነው ነው የሚለው ጥያቄ ኦኬ ያገው ልጅ የሚለው ለመዝፈን ያነሳሳኝ ምንም የሚያሻማ ነገር የለውም ለአካባቢሽ ተቆርቋሪ መሆን አለብሽ የአካባቢሽን ባህል ለማንሳት ደግሞ የግድ ስለሰቆጣ እኔ ያልዘፈንኩት የሰቆጣን ባህል እኔ ካላስተዋወቅኩት ማለት ያስተዋወቅልኝ ይችላል ስለዚህ ያነሳሳኝ ምንድነው ባህሉ ደስ ይላል ህዝቡ ደስ ይላል ዋግምራ ሰቆጣ ያው እንደምታዩ አቀባበል እንግዳ አቀባበል በጣም ይወዳል በጣም እዛ ሰቆጣ ስትሄጂ ነው ከዚህ ሆነሽ ስታዩ ምናልባት ሩቆ ይታይሻል እንደው ለመሄድ በጣም ያስፈራሻል ከገባሽ በኋላ ግን ለመውጣትም ያስቸግርሻል ተወዳጅ ነው ህዝቡ በጣም ጥሩ ህዝብ ነው ያለውና የዛን ጥሩ ህዝብ የዛን ባህል አውጥቼ በመዝፈኔ እኔ ኩራት ይሰማኛል እና ያነሳሳኝም ደሜም ስለሆነም ጭምር ነው እንጂ እንዲሁ አይደለም ጥሩ ለወደፊቱ ምን አስበሃል የሚለውን ጨርሰናል ወይስ ምትለው ነገር በአለም ደረጃ ለወደፊቱ እየሰራው ነው ያለው አሁንም ስለሰቆጣ መዝፈኔ አይቀርም የግድ ነው እንደሱ ለሶራም ለሰቆጣም ለሁሉም ታዲያ አንድ ነው ላስታና ሰቆጣ በነገራችን ላይ ያው ነው አንድ ነው ብዬሻለሁ መጀመሪያም ሰቆጣም ብለሽ ላስታ ብለሽ ሰቆጣ ድሮ በዛጎይ ስርወ መንግስት ጀምሮም በላስታ ንጉስም ስታይ ሁለቱም ባንድ ላይ ተጣምሮ ነው በንጉስም ደረጃ ይዟቸው የሚኖሩ የነበረና አሁንም ላስታና ሰቆጣ የሚለይ አይደለም አንድ ነው ምናልባት አሁን በሰሜን ወሎና በያኛው ራሱን ችሎ በዋግምራ ስለሚተዳደር ካልሆነ የሁለቱንም ባህል እኔ ወደፊት በጥሩ ሁኔታ ለማቅረብ እስካለው በመችለው አቅሜ ለመስራት ዝግጁ ነኝ እና ያ እንግዲህ ሌላ ነገር ብዙም የለኝም ይሄው ነው ጥሩ የአሪቡ ዝግጅታችን አሁንም እንደቀጠለ ነው ሌሎች ጥያቄዎችም አሉ ለማህሌት 01155277 ነው የስልክ መስመራችን ለማስታወስ ያህል በድጋሚ ለማህሌት የቀረበ ሌላ ጥያቄ ሙሉ ከመቀሌ መጀመሪያ ሁሉንም ድምጻውያን እንደማደንቃቸው እንደማከብራቸው ንገሪልኝ የሀገራችንን ባህል ለማስተዋወቅ ያደረጉት ያሉት ጥረት ጥሩ ነው ከዚህ በዚሁ ነው መቀጠል ያለባቸው
የሚል አስተያየት ሰጥታለች ሙሉ ከዚያ ለማህሌት ያቀረበችው ሀኔታ ሚላንድ ነጠላ ዜማ ሰርተሻል በጣም ተወዳጅ ዜማ ነው በጣም የምንሰማው እና ክሊፕ ሰራሽለት ወይ የሚል ጥያቄ ተጠይቃለች አዎ ያው ክሊፑ ሰርቼበታለሁ አሁን እንደው አምጥቻለሁ ክሊፑን ያው በቅርብ ጊዜ ታይዋለች በቴሌቪዥን በቅርብ ጊዜ ይታያል ሌላው የቤተሰብ ሁኔታሽ ምን ይመስላል አልብታለች ወልዳለች የሚል ጥያቄ እንግዲህ የሷ ጥያቄ ስለሆነ እንደጠየቀችሽ ነው መጠየቅሽ ያው አልብቻለሁ ባለቤቴም አርቲስት ዳዊት ሰለሞን ይባላል አንድ ልጅ አለችኝ ሪምና ዳዊት ትባላለች ሪምና ደስ ይላል ስሟ ምን ማለት ነው ሪምና ማለት ስጦታችን ርስታችን እጃማችን ማለት ነው በትግርኛ ነው በትግርኛ ባለቤትሽ እዚሁ ሙዚቃ ውስጥ ነው ያለው ስለ ባለቤትሽ ትንሽ አውሪ ስለ ባለቤቴ ዴቭ በጣም ጥሩ ሰው ነው ማለት ከኔ በላይ ጓደኞቹ ስለሱ ሊመሰክሩበት እኔ ግን በቅርብ ያለው እኔም ስለሆንኩኝ ዴቭ የሚሰራቸው ስራዎች በጣም ጥሩ ስራዎች አሉ በብዛት ደግሞ ለኔ በግጥም ያሰራልኝ ብዙ ስራዎች ሀኔታ ሚለው አዲስ ነጠላ ዜማ ዴቭ ነው ይሰራልኝ ግጥም ማለት ነው እና ብዙ ከአልበም በብዛት ደግሞ አልበም ውስጥ ያለው የዴቭ ስራ ነው ግጥሞቹ ያው ሁሉበይ ወሲነ አሚን የሚለው ለሉ ሀገር ሄድሞና የሚለው በብዛት ሁሉ በአጠቃላይ ማለት ነው በአጠቃላይ በብዛት ዜማ ግጥም ነው ግጥም ዜማ ደግሞ ብዙ አርቲስቶች ሙዚቀኞችም አሉበት ብዙ ሰው ነው የተሳተፈበት ስራዎች ማለት ነው ስለዚህ በተመሳሳይ ሙያ ላይ ያሉ ባለ ትዳሮች ወይም ጥንዶች ለስራ ስኬት ጥሩ ነገር ይፈጥራሉ ያስባሉ በጣም ጥሩ ነው በጣም ደስ ይላል እንግዲህ የመጡት ጥያቄዎች እነዚህን ይመስላሉ ምንም የዘለልኩት ጥያቄ የለም ሌላ ጥያቄ ሲመጣ እንቀበላለን ሰዓቱ እንዳይሄድብን ቀጣዩን ዘፈን እንቀብዛለን ሶራን ቀደም ሲል በትንሹ ሰምተናል አሁንም እንደገና በትንሹ ሰምተን እንመለስ ዘፈኔን ሳትጋብዝ ጨረሰን ብላችሁ እንዳታው እሺ ተመልካቾቻችን ከሶራ የዜማ ግብዣችን በኋላ መልሰን ወዲያው ነው የምንመጣው ከዚያ ደግሞ እንደገና ቆይታችን ይቀጥላል ማለት ነው መልካም ጊዜ የአርሂቡ ዝግጅታችን ተከታተሉ አብራችሁ I'm
እሺ ያው ሙሉ ዘፈን አንጋብዝም ብያለሁ ቅር አይላችሁ ማለት አሪቡ ያው ሰዓቱ 1 ሰዓት ተኩል ቢሆን ቶሎ ስለሚያልቅ ዘፈኖቹን አጠር ካላረግናቸው በጣም ሰዓት ይወስድብናል ጭፈራን እያየሁት ነበር ቅድም ያልከው ነገር ያው በደንብ አየነው በደንብ አየር በነገራችን ላይ ስለ ተወዛዋዦቹ ንገረን እስቲ ተወዛዋዦቹን እዛን ያገኛቸው ተወዛዋዦቹ አብዛኛዎቹ ሶራ ላይ ያሉት የሰቆጣና የላሊበላ ልጆች ናቸው ሁለቱም ቅድም ገልጫዋለሁ አንድ ናቸው ይያለው በባህልም በዚህ በምንም አካሄዳቸው ብዙም ልዩነት የላቸውም አማርኛና አገውኛ ከመሆኑ ውጭ እና ውዝዋዜዎቹን መጀመሪያ ላይ ተደርድረው የሚታዩት ከሰቆጣ ነው ከዛ በመቀጠል ያለችው ሴቷ የላስታ የላሊበላ ልጅ ነች አንገቱን እንደዚህ ያሽከረከረ እንትን የሚለው የላሊበላ ልጅ ነው አንገተ ረጅም ልጅም የላሊበላ ልጆች ናቸው ያው ላስቱ ዘላለም ግርማይ እንኳንንት ይታወቃልና እነሱ ናቸው እንግዲህ ያው ለስራው ትልቅ ውበትና የስራውን ለየት ያለ ገጸ ባህሪ ከከፈቱት ዋነኞቹ እንዲያው ከኔ በላይ የማያቸው እነሱ ነው ምክንያቱም የተለየ እስክሳ የተለየ ውዝዋዜ ስለመጡ ዜማው የራሱ ጉልበት ቢኖረው ግን እነሱ የበለጠ ዩኒክ አድርገው ያወጡት እነሱ ስለሆኑ ትልቁ ምስጋና እንደው በአካታሚ ለነሱና ለአቀናባሪው እንዲሁም ለቀራጩ ነው በብዛት መድረክ ላይ ስራ ሲኖር ስልክ አለን እየተባለ ነው ይሄንን ጥያቄ መልሼ እመለስበታለሁ ስልክ አለን መስመር ላይ ሄሎ ሄሎ ጤና ይስጥልን አብሮሽተን ስንታየው ስንታየው ነኝ እንዴት ነህ ደህና እግዚአብሔር ይመስገን ተመልካቾቻችን አሁን መስመር ላይ የሚገኘው እንደዚሁ ተወዳጅ ከሆነ የብሔረሰብ ዜማዎቻችን መካከል ሂቦንጎ በሚለው ዜማው የሚታወቀው ድምጻዊ ስንታየው ጥላሁን ነው ዛሬ እኛ ጋር ይገኝ ተስማምቶ ነበር ግን በአጋጣሚ ደግሞ ስራ ስለነበረው እኛ ጋር ስላልተገኘ በእውነቱ በጣም አዝነናል እኔም አዝኛለሁ ደስ ይለኝ ነበር ብገኝ እዚህ ስቱዲዮ ሆነ ደግሞ አንተ በደቡብ አልባሳት ስቱዲዮን ታደምቀው ነበር አይቀርም አሁንም ተመሳሳይ ፕሮግራም ለኔም ይሆን አይጠፋም እዚህ ያሉ ድምጻውያንን እየጠየቅኩ ያለው እነ ማህሌትን ካሳሁን ሶራ ማህሌት ትግርኛም ኩናምኛም እንዲሁም ደግሞ ዙምባራ በሚለው ዜማው ምናቃት ዳይመንድ ነች አጠገብ ያሉት ምናልባት ቴሌቪዥን ያለበት ቦታ ካልሆንክ ብዬ ነው ማብራራለህ እያየሁኝ ነው እያየና እያየሁና ጥሩ ነው እና የጠየቅኳቸው ያለውት ነገር ምንድነው ነጠላ ዜማ በተለይ ደግሞ ተለቆ ተወዳጅነትን ማትረፍ ቀላል ነገር አይደለም ባህልን ከማስተዋወቅ አንፃርም ትልቅ ድርሻ አለውና እስቲ አንተ ከዚህ አንፃር የምትነግረን ነገር ምንድነው ዜማ በጣም ተወዳጅ ሆኗል በየቦታው የሚከፈት ነው እስቲ ያለህን አስተያየት እዚህ ላይ ንገረን